ሰላም የዩቲዩባችን ተከታታዮች ዶክተር ማስረሻ ነኝ። ዛሬ እንግዲህ ልናወራቸው የፈለግነው ነገር ምንድነው? ወቅታዊ የሀገራችን ሁኔታ አለ። እንግዲህ በደቡብ የሀገራችን ክፍል ወረርሽኝ ተቀስቅሷል። ቫይራል ሄሞራጂክ ፊቨር የሚባሉ ቫይረሶች ግሩፕ ውስጥ አንዱ የሆነው መርበርግ ቫይረስ ምንድነው ስለሚለው እስኪ በደንብ ለማውራት አስበናል። እንግዲህ ቫይራል ሄሞራጂክ ፊቨር በተለያዩ የቫይረስ ዘሮች የሚመጣ ብዙ የአካል ክፍሎቻችንን ሊያጠቁ የሚችሉ የቫይረሶች ስብስብን የያዘ ብዙ ጊዜ በወረርሽኝ መልክ በተለያዩ የአፍሪካ አካባቢዎች የሚከሰት እና ብዙ ህይወት እየቀጠፈ የሚገኝና ከዚህ በፊትም የቀጠፈ ህመም አይነት ነው። ስለዚህ እንግዲህ እንደ አጠቃላይ ምንድነው እነኚህ ቫይራል ሄሞራጂክ ፊቨር እንደ መገለጫ ምንድነው ሰውነታችን የተለያየ ክፍል መድማትን ያስከትላሉ። ይሄ የሚሆነው ምንድነው ብዙ ጊዜ ቫይረሱ ወደ ሰውነታችን ሲገባ ሰውነታችን በሽታ ለመከላከል የሚያስፈልጉ ሴሎች እነሱ የሚሰጡት ምላሽ በጣም የተጋነነ ይሆንና መጋነን ብቻ ሳይሆን ዲስሬጉሌተር ነው፣ ባላንስድ አይደለም። የተጋነነ ምላሽ ሲሰጥ እንግዲህ የደም ሴሎችም ስለሚጎዱ ደም እንዲረጋ ለማድረግ የሚጠቅሙ ሴሎች ክሎቲንግ ፋክተሮች የሚባሉ አሉ፣ ፕሌትሌት የሚባል አለ። እነሱ ላይ በሚደርሰው ጉዳት ምክንያት እንግዲህ በተለያዩ ሰውነት ክፍል በተለይ ደግሞ አፍ፣ አፍንጫ፣ ሚውከስ ሜምብሬን የሚባሉት እነሱ ላይ ደም መፍሰስ ወይም ደግሞ መድማት እንዲሁም ቆዳ ላይም ደግሞ ቀይ ጭረቶች ሰውነታችን ወይም ደግሞ ራሽ ፔቲኪያል ራሽ የምንላቸው በዚህ ህመም ተጠቂዎች ላይ የሚስተዋሉ ሆነዋል ማለት ነው። እንዳጠቃላይ እንግዲህ እነኚህ ቫይራል ሄሞራጂክ ፊቨር የሚያመጡ ቫይረሶች ወደ 5 ግሩፖች አሏቸው፣ 5 ዘሮች አሏቸው። ለመጥቀስ ያክል አሬና ቫይሪዴ የሚባል አለ። እዚህ ውስጥ ሊሳ ፊቨር የሚባለው በጣም ታዋቂ ነው። ብዙ ቫይረሶች አሉ። ቡኒያ ቫይሪዴ፣ ክሬሚያን ኮንጎ ሄሞራጂክ ፊቨር የሚያስከትል ቫይረስ እና ሌሎችም ቫይረሶች የሚይዘው ነው። ይሄ ፊሎ ቫይሪዴ እንግዲህ ኢቦላ እና መርበርግ ዲዚዝ መርበርግ ቫይረስ ዲዚዝ እና ኢቦላ ዲዚዝ የሚያስከትሉ ቫይረሶች የሚካተቱት ፊሎ ቫይሪዴ ስፔሻሊ እንግዲህ አሁን ከ2014 እንደ አውሮፓውያን አቆጣጠር ወዲህ ደግሞ በተለያዩ የአፍሪካ አካባቢዎች በተለይ ምዕራብ አፍሪካ እና ምስራቅ አፍሪካ እየተፈራረቁ ብዙ ህይወት እየቀጠፉ ያሉ የቫይረስ ዘሮች ያሉበት ነው ፊሎ ቫይሪዴ። አሁን ሀገራችን ላይ የተከሰተውን ቫይረስ እዚህ የቫይረስ ቡድን ውስጥ ያለ ነው፣ መርበርግ ቫይረስ ማለት ነው። ሌላ ፍላቪ ቫይሪዴ የሚባል አለ። ፍላቪ ቫይሪዴ የሎ ፊቨር፣ ደንጉ ፊቨር ያሉበት ነው። እንግዲህ ከዚህ በፊት በታሪክ የሎ ፊቨር ብዙ ህዝብ አውሮፓ ውስጥ ጭምር ህይወት የቀጠፉ ናቸው። ሌላ ቶጋ ቫይሪዴ የሚባል አለ። ይሄ ቺኩንጉኒያ ፊቨር ቫይረስ ዲዚዝ የሚያመጣ ቺኩንጉኒያ ፊቨር የሚባለውን የሚያመጣ ቫይረስ ያለበት ነው ቶጎ ቫይሪዴ። ብዙ ጊዜ ምስራቅ አፍሪካ፣ ታንዛኒያ፣ የተለያዩ ምስራቅ አፍሪካ አካባቢዎችም ከዚህ በፊት ተከስቷል። መርበርግ ቫይረስ እንግዲህ እንዳወራኋችሁ ፊሎ ቫይሪዴ የሚባለው ውስጥ የሚካተት ነው። መርበርግ እንግዲህ ጀርመን ውስጥ ያለ ከተማ ነው፣ በሱም የተሰየመ ነው። ከዚህ በፊት እዛ ሀገር የመጀመሪያው አውትብሬክ ጀርመን ሀገር ስለነበር ስሙ ከዛ የመጣ ነው። አጠቃላይ ቫይራል ሄሞራጂክ ፊቨር የሚባሉት ምንድነው መገለጫቸው የሚለውን መገለጫቸው እንግዲህ ቫይረሶች አርኤንኤ እና ዲኤንኤ ቫይረስ ተብለው ይከፈላሉ። ይሄ አከፋፈል ምንን መሰረት ያደረገ ነው? ጄኔቲክ ማቴሪያላቸውም ወይም ደግሞ ውስጣቸው ያለውን ዘረመል መሰረት በማድረግ አርኤንኤ ቫይረስ ወይም ደግሞ ራይቦኒኩሊክ አሲድ እና ዲኤንኤ ቫይረስ ወይም ደግሞ ዲኦክሲ ራይቦኒኩሊክ አሲድ ቫይረስ ይባላሉ። ይሄ የያዙት ዘረመል ምክንያት ማድረግ ማለት ነው። ብዙ ጊዜ በተለያዩ አካባቢዎች እንደ አውትብሬክ ወይም ደግሞ እንደ ወረርሽኝ በማስነሳት ችግር እየፈጠሩ ያሉ ቫይረሶች አርኤንኤ ቫይረሶች ናቸው። ምክንያቱም ከጊዜ ወደ ጊዜ ተቀያያሪነት ባህሪ ያላቸው ቫይረሶች ስለሆኑ ብዙ ጊዜ አውትብሬክ በማስከተል ይታወቃሉ ማለት ነው። ጥሩነቱ ምንድነው? እነኚህ ቫይራል ሄሞራጂክ ፊቨር የሚያመጡ ቫይረሶች ዙሪያቸው የተሸፈነ ነው ወይም ደግሞ ኢንቨሎፕድ ከቨርድ ናቸው። ልብስ አላቸው፣ ጃኬትን ብለው አላቸው። ይሄ ጃኬት የሚሰራው ከላይፖፕሮቲን ነው። ይሄ ጥቅሙ ምንድነው? በቀላሉ ማጥፋት ይቻላል ወይም ደግሞ መከላከል ይቻላል። ይሄ በምን ሊጠፉ ይችላሉ? ኢንቨሎፕን በቀላሉ በማጥፋት ቫይረሶቹን መግደል ወይም ደግሞ ማጥፋት ስለሚቻል ማለት ነው። ምክንያቱም ያለ ኢንቨሎፓቸው ኤግዚስት ስለማያደርጉ በሙቀት ሊጠፉ ይችላሉ፣ በፀሐይ ብርሃን ሊጠፉ ይችላሉ፣ በጋማሬስ ሊጠፉ ይችላሉ፣ በሳሙና፣ በዲተርጀንቶች፣ በሶልቨንትስ። ስለዚህ ንጽህና፣ ሃይጂን፣ ሰልፍ ሃይጂን፣ ኢንቫይሮንመንታል ሃይጂን ወሳኝ ነው ማለት ነው ለመከላከል፣ በዚሁ አጋጣሚ ለመጥቀስ። ስለዚህ እነዚህ ቫይረሶች አንድ ጥሩነታቸው ምንድነው? ይሄ ኢንቨሎፕ መኖሩ በቀላሉ ለመቆጣጠር ለማጥፋት ቀላል ያደርገዋል ማለት ነው። ስለዚህ ብዙ ጊዜ እነኚህ ቫይረሶች መኖሪያቸው እንስሳት ወይም ደግሞ ነፍሳት ናቸው የሚሆኑት። ሰው እንግዲህ
ኢንሲደንታል ሆስት ነው የሚሆነው። ደግሞ በአጋጣሚ በህይወቱ በምግብ በመፈለግ ሊሆን ይችላል ወይም በተለያየ ህይወት እንቅስቃሴው እነዚህ እንስሳት ወይም ደግሞ እነዚህ ነፍሳት ጋር ሲሄድ የሰው ልጅ ወይም ደግሞ እነዚህ እንስሳትና ነፍሳት ወደ ሰው ልጅ ሲመጡ የሚፈጠሩ በሽታዎች ናቸው እንጂ ሰው በራሱ እነኚህ ቫይረሶች ሆስት አይደለም ማለት ነው። ሆስቶቹ እንስሳት ወይም ደግሞ ነፍሳት ናቸው። እነሱን እናወራለን ማለት ነው። ስለዚህ አንድ ወደ ሰው ልጅ ከመጡ ደግሞ ከሰው ወደ ሰው በቀላሉ መተላለፍ የሚችሉ ቫይረሶች ናቸው። በማንኛውም የሰውነት ውስጥ ፈሳሽ መተላለፍ ይችላሉ። በምራቅ ሊተላለፉ ይችላሉ፣ በደም ሊተላለፉ ይችላሉ፣ በላብ፣ በሰገራ፣ በሽንት፣ በማንኛውም የሰውነት ፈሳሽ የመተላለፍ አቅም አላቸው። እንዲሁም በዘር በግንኙነት ጊዜ መተላለፍ ይችላሉ ማለት ነው። እንግዲህ በሽታው ያለበት ሰው ምልክቶቹ ምን ናቸው? ምን ምልክት ያሳያል ነው። እነኚህ አብዛኞቹ ምልክቶቹ ተመሳሳይ ናቸው። ማርበርግ በሉት፣ ኢቦላ፣ ሌሎችም የቫይራል ሄሞራጂክ ፊቨር የሚያመጡ ቫይረሶች እንዳጠቃላይ ሰውነት ውስጥ የነኚህ ቫይረሶች ተጠቂ ሰው ምልክቶቹ ብዙ ጊዜ ተመሳሳይ ናቸው። ምናልባት ገዳይነታቸው ከቫይረሱ ቫይረስ ሊለያይ ይችላል። አንዳንዶቹ በጣም ገዳይ ሊሆኑ ይችላሉ። አብዛኞቹ በጣም መጥፎ የሚባሉ ናቸው፣ ገዳይ ናቸው። ሪሌቲቭሊ ግን ከአንዱ አንዱ ሊለያይ ይችላል። ስለዚህ ምልክቶቹን ስናይ በዋናው መገለጫቸው ከስማቸው እንደምንረዳው ቫይራል ሄሞራጂክ ፊቨር አይደለ ስማቸው። ቫይራል ማለት በቫይረስ የሚመጣ ነው። ሄሞራጂክ ደም መድማት አለው። ፊቨር ሙቀት ነው። ስለዚህ ዋናው ምልክቱ ምንድነው? ከፍተኛ የሆነ ሙቀት ማለት ነው። ሰውነት ውስጥ ከፍተኛ የሆነ የሰውነት ሙቀት ያስከትላሉ። ከዚህ በተጨማሪ እንግዲህ የመገጣጠሚያና የጡንቻዎች ህመም፣ አጠቃላይ ድካም፣ እነኚህ ደም መፍሰስ፣ የተለያዩ ሰውነት ክፍሎች ደም መፍሰስ እንዳልኳችሁ አፍ ውስጥ ሊሆን ይችላል፣ መንሰር ነስር ሊሆን ይችላል፣ ደም የቀላቀለ ሰገራ ሊወጣ ይችላል። ሰውነት ውስጥ ደም ያዘሉ ጭረቶች ወይም ደግሞ ፔቲካል ራሽ የሚባለው ሰውነት ላይ ይሄ ቆዳ ላይ ማለት ነው ሊከሰት ይችላል። እነኚህ አይን ውስጥ አይን ሽፋሽፍት ላይ ማበጥ እንዲሁም ደግሞ ኮንጃክቲቫ የምንለው መቅላት፣ እዛ ላይ ደም ያዘሉ የደም ስሮችን ልናይ እንችላለን። ከዚህ ባስ ሲል ደግሞ የሰውነት የደም ግፊት በጣም የቀነሰና ሾክ የምንለውን ነገር ሊከሰት ይችላል። መገለጫዎች ናቸው ማለት ነው። እንግዲህ ከዚህ በተጨማሪ ከዚህ ሲብስ ከሾክ ሲብስ እንግዲህ የተለያዩ የሰውነት ክፍሎች ስራ ማቆም፣ ለምሳሌ ኩላሊት መቆም ወይም ደግሞ ሬናል ፌለር ሊያስከትሉ ይችላሉ። የጉበት ወደ ጭንቅላትም ሄደው የጭንቅላት ብግነትን ወይም ደግሞ ኢንሴፋላይትስ ሊያመጡ ይችላሉ። ስለዚህ ይሄ ነው የሚባል ቦታ አይቀራቸውም ማለት ነው። ሁሉንም የአካል ክፍል የማጥቃት ብቃት አላቸው ማለት ነው። ገዳይነታቸውን ስናይ እስከ 90% እንግዲህ አንዳንድ ቦታ እስከ 10% ብቻም ሊሆን ይችላል። ግን በጣም ገዳይ ናቸው። ብዙ ጊዜ ከ50% በላይ ከተያዘው ሰው ውስጥ 50%ቱ በትክክል ከተያዘው ኮንፊርምድ ኬዝ ማለት ነው የተረጋገጠ ከተያዘው ውስጥ ከ50% በላይ ብዙ ጊዜ ሊሞት ይችላል ማለት ነው። ይሄ ሊሳ ቫይረስ የሚባል አለ፣ ቅድም እንደጠቀስኳችሁ። እሱ ደግሞ ለየት የሚያደርግ ባህሪው ምንድነው? መስማት አለመቻልን ሊያስከትል ይችላል። ወይም ደግሞ ጆሮ ላይ ባለው በሚፈጥረው ጫና ወይም ደግሞ በሚፈጥረው ጉዳት መስማት አለመቻልን ሊያስከትል ይችላል ማለት ነው። እነኚህ ቫይረሶች የት ነው የሚኖሩት? እንግዲህ ሰው ኢንሲደንታል ሆስት ወይም ደግሞ በአጋጣሚ ነው ሆስት የሚሆነው እንጂ መኖሪያቸው ሌሎች እንስሳት ወይም ደግሞ ነፍሳት ናቸው ብለናል። ስለዚህ ምን ሊሆኑ ይችላሉ ማለት ነው? የዱር እንስሳት የምንላቸው እነሱ ይሄ ዝንጀሮ፣ ጦጣ መሰል ነገሮች፣ ቲክስ ማለት እንደ መዥገር፣ እንደ ትኋን እነኚህ መኖሪያቸው ሊሆኑ ይችላሉ። ሌላው ሮደንትስ እንደ አይጥ፣ አንዳንዴ ደግሞ አንዳንዶቹ ስፒሺሶች ደግሞ አንዳንዶቹ ቫይረሶች ላም፣ በግ፣ ፍየል፣ እንደዚህ ግመል ምናምን ሆስት ሊያደርጉ ይችላሉ ወይም ደግሞ መኖሪያ ሊያደርጉ ይችላሉ። አንዳንዶቹ ቫይረሶች ፕራይሜትስ ቅድም እንዳልኳቸው ሞስኪቶስ፣ ጦጣ፣ ዝንጀሮ ነገሮች። ሌሎቹ ደግሞ ባትስ የሚባለው የሌሊት ወፍ ነው የሚባለው ፍሩት ባትስ፣ አፍሪካን ፍሩት ባትስ። በተለይ እነኚህ አሁን እኛ ሀገር የተከሰተው ወረርሽኝ ብዙ ጊዜ ሆስት በመሆን ያገለግላሉ፣ የሌሊት ወፍ የሚባሉት ማለት ነው። ስለዚህ ከነኚህ እንስሳት በተለያየ መንገድ ቅድም እንዳልኩት ወደ ሰው ይመጣሉ። ሰው ላይ ምልክት ማሳየት ከጀመሩ ጀምሮ ወደ የትኛውም ሰው መተላለፍ ይችላሉ ማለት ነው። ስለዚህ ማንኛውም የተጠረጠረ ሰው ምልክት ያሳየ ህመሙ ያለበት ሰው የማስተላለፍ ፖቴንሻል ወይም ደግሞ አቅም አለው ማለት ነው ወደ ሌላ ሰው። ስለዚህ በቀላሉ ይተላለፋሉ ነው። እንዴት ነው የሚተላለፉት? ከሰው ወደ ሰው በየትኛውም ፈሳሽ እንዳልኳችሁ፣ ፈሳሹ ዳይሬክትሊ በእጃችሁ
መንካት ብቻም ላይሆን ይችላል። ስለዚህ በእጅ መነካካት ሰላምታ ሊሆን ይችላል። ወይ ሰው ሲያስነጥስ ፈሳሹ እንግዲህ ከእናንተ ሙከስ ሜምብሬን ወይም ደግሞ አይን ውስጥ አፍ ውስጥ ከገባ ሲያስነጥስ ወይ ሲያስል አየር ላይ ድሮፕሌቶቹ ፈሳሾቹ ወደ እናንተ ሰውነት ከገቡ፣ የደም ንክኪ ካለ፣ የሽንት ንክኪ፣ ሰገራ እንዳልኳችሁ ግንኙነት፣ እነኚህ ሁሉ የላብ ግንኙነት እነኚህ ሁሉ ሊያስተላልፉ ይችላሉ ነው። ስለዚህ ከነኚህ መጠንቀቅ ያስፈልጋል። እንዴት ጥንቃቄ እናድርግ? አንደኛ ማስክ ማድረግ። በተለይ ደግሞ ሆስፒታል አካባቢ የምንሰራ ሰዎች ለዚህ ተጋላጭነታችን ከፍ ያለ ስለሚሆን መነጽር ማድረግ፣ ማስክ ማድረግ፣ የተለያዩ ሰውነቶቻችን በተቻለ መጠን መሸፈን። ፔሽንት ስንነካ ደግሞ ያው የሚጠበቅብንም ፕሮቴክቲቭ ነገሮችን ማድረግ ግላብ ጨምሮ ማለት ነው። ማንኛውም ነገር ማድረግ፣ መድኃኒቶች ሲሰጥ በጥንቃቄ በሆነ ወይ ኢንጀክሽን ሜዲኬሽኖችን መስጠት። ላቦራቶሪ አካባቢ የሚሰሩ ባለሙያዎች ደግሞ ሳምፕል ናሙና ሲመረምሩ ሰገራ ሊሆን ይችላል፣ ሽንት ሊሆን ይችላል፣ ደም ሊሆን ይችላል፣ በጥንቃቄ መሆን አለበት። ይህን ጥንቃቄ ማድረግ ያስፈልጋል። በቀጣይ ቪዲዮ ደግሞ እንግዲህ መርበርግ ቫይረስ እኛ ሀገር የተከሰተው አውትብሬክ ያለበት ሰው እንዴት ይታከማል፣ ምን የህክምና አማራጮች ይኖራሉ፣ ሆስፒታል ከገባ በኋላ ምንድነው የሚደረግለት፣ ህብረተሰብ ውስጥ እንደ ህብረተሰብ ምን ጥንቃቄ ማድረግ አለበት፣ ባለሙያ የጤና ባለሙያ ደግሞ በተለይ ምን ማድረግ አለበት፣ እሱ ላይ ፎከስ አድርገን እናወራለን።